ታውቃለህ ይሄንን ስራ የምሰራው ገንዘብ ስለሚያስፈልገኝ ነው። እሱ ይገባኛል። ግን እኮ ዮኒ ሲያዩዋቸው በጣም ደስተኞች ናቸው። በተለይ ደግሞ የሷ አውቃለሁ። ቆይ ግን የምለው ለምንድን ነው እሱ በዚህ ልክ የጨከነባት? እዮባ ጥያቄ መጠየቁን ትተህ ስራ ላይ ብቻ ትኩረት አድርግ። ለነገሩን ምን አገባኝ? ለምንድን ነው ግን ነፍሴ እስኪጠፋ ሞት ሉሊሙት? በጣም እኮ ነው ሞት መውደድ ብቻ ምን ያደርጋል ብለሽ ጀመረ ደግሞ። ቆይ ከፍቅር በላይ የሚያስደስት ነገር ምን አለ? እኔ ፍቅር ያስጠላል አላልኩም፣ ግን ደግሞ አለ አይደለም። ምን ግርም እንደሚለኝ ግን ታውቃለህ? ምን እንደሚያስደስተኝ ለማወቅ አይደል? በትክክል ተመልሷል። ምን እንደሚያስደስተኝ መጠንቀቅ ያውቃል። እሺ ንገረኝ፣ ምንድን ነው የሚያስደስት? እንጃልሽ ስላንተ ሳስብ የሆነ ዘፈን መጣልኝ። የትኛው ዘፈን ባክሽ? እኔ አላምንም። ማይ የፈጣሪ አለ። ማሂ ነው ያልከው? ቆይ ምን አይነት መገጣጠም ነው ማይ? ምንድን ነው የምታወራው? ማሂሙች ከዛ ጊዜ በኋላ በእንደዚህ አይነት አጋጣሚ ያገኝሻለሁ ብዬ አንድም ቀንም አስቤ አላውቅም ነበር። አንተ ምንድን ነው የምታወራው? አረ ማሂ ቀለል አድርጊው እንጂ ነው ወይስ ኤክሲ ስለሆንኩኝ ይደብረዋል ብለሽ ነው? አንተ ምንድን ነው የምታወራው? አዩ እባላለሁ። የድሮ የማሂ ኤክስ ነኝ። ሉሊ እኔ ይህን ልጅ አላውቀውም። ቆይ ማሂ ምን ሆነሻል? ለምንድን ነው የምትዋሺው? ቆይ ለምን ዋሻለሁ? ቆይ አንተ ደብሮሃል እንዴ? ከደበረ በጣም ይቅርታ። እኔ ነገሮችን ቀለል አድርጌ ስለማያቸው ነው። ለመሆኑ የት ነው የምትተዋወቁት? ባህር ዳር ዩኒቨርሲቲ ነው። አንድ ባች እኮ ነን። እኔ ኢኮኖሚክስ ስማር እሷ ደግሞ ማርኬቲንግ ማኔጅመንት ነበር የምታጠናው። እየሰማሁ ነው። ቀጥል። ኦ ማይ ጋድ ያ ጊዜ እኮ በጣም ነበር ግርም የሚለው። እንዴት? ሉሊ ምን ሆነሃል? እኔ ልጁን አላውቀውም። ቆይ ለምንድን ነው አልሰማኝ የፈለግሽው? ከሱ ጋር ያለሽ ነገር ያበቀለት አይደለ? እኔም እኮ እያልኩ ያለሁት እሱን ነው። ማሂ የማካብር ነው። እኔ ይሄን ልጅ አላውቀውም እያልኩ ነው። እሺ ከተናገረው ነገር ምን ነው ሾቱ? ባህር ዳር ላይ ተማርሽው? ማርኬቲንግ አይደል ለጠናሽው? አው አይ ቲንክ ብሄር ሳይሻል አይቀርም። በፍጹም ለምን ትሰማኛለህ? እዮብ ከዚህ ቀደም ከማደር ጋር ፍቅረኞች ስለነበራችሁ አይደበረኝ። ያራዳ ልጅ እኔም እኮ ያለፈ ታሪክ ስለሆነ ነው እንጂ ልረብሻችሁ ፈልጌ አይደለም። ግን ደግሞ አንድ ነገር አለ። ምንድነው እሱ? አንተን አላውቅም ብላም ሸምጥጧ በጣም ደብሮኛል። ሉሊ የምርህን ነው? አዎ የምሬን ነው። እሺ አሁን ምንድነው የፈለግከው? መውረድ እርግጠኛ መሆን ስለምፈልግ የጀመርከው ነገር ልትቀጥል በጣም አይ ማሂ የደብራት ስለሆነ መሄድ ሳይኖርብኝ አይቀርም። የፈለገ ቢደብራት ይሄን ነገር የግድ መናገር አለብህ። ጥሩ እንደዛ ከሆነ ስለ ታሪኬ እኔም እሰማለሁ። ቁጭ በል። እሺ ማሂ ቆይ ለምን እንደምትናደጂው? ሉሊ እባክህ እዚህ ነገር ውስጥ አንተኛው ደግሞ የጠየቅኩህን ነገር ብቻ መልስልኝ። እሺ ስምሽ ማህደር ሰውነት ከበደ፣ ተወልደሽ ያደግሽው አዳማ፣ እናትሽ ወይዘሮ ስህነ መኮንን፣ እንደውም ታናናሽ እህትና ወንድሞች አሉሽ ናቲና ቤቲ ይባሉ። ስልክ ቁጥርሽ በ22 ይጀምርና በ65 ያልቃል። ሌላስ ልቀጥል? ሉሊ ይሄ ልጅ ምንድነው እያወራ ያለው? ማሂ ምንም እየገባሽኝ አይደል? ቆይ ለምን በዚህ ልክ ድርቅ ያሻለሽው? ስለማላውቀው ነው። እሺ ቆይ ከተናገረው ነገር ስተው ነው ነገር ምንድነው? ሁሉም ነገር ትክክል ነው። ሰዋት እኔ ምንም እየገባኝ አይደለም። ሁሉም ነገር ነው ግራ እየገባኝ አይደለም። እሺ ሌላ ማጣራት የምፈልጊው ነገር ካለ ተናገሪ። እሺ ከዩኒቨርሲቲ አብሮኝ የነበሩ ጓደኞቼ በቃ ትንሾቹን ጥራልኝ።
ቲጂና ሜሪ የሚባሉ ጓደኞች አሉሽ። ቲጂ ሐዋሳ ልጅ ስትሆን ሜሪ ደግሞ የምዛል ልጅ ነች። እንደውም ቲጂ መጨፈር ምናምን ትወዳለች። ሜሪ ደግሞ ያው እዛው ሀገሯ ላይ ቦይፍሬንድ አላት። ቆይ እኔ የምለው ቲጂ አሁንም ትጨፍራለች? እሺ አሁንስ ነገር አሁንም ትክክል ነው። ካስደበርኩሽ ይቅርታ። እዚህ ሁሉ ጣጣ ውስጥ ባንገባ ደስ ይለኝ ነበር ብሮ። አንተንም ካስከፋኩ በጣም ይቅርታ። ሰላም። ሉሌ እኔ እኮ ለምን ሄደው ፍቅረኛ ነው እኮ አላልኩም፣ ግን በቃ ሟሸቱ ለምን አስፈለገ ነው ያልኩት። አላላሻውህም። ከዚህ ልጅ ለምን እኔ አታምነኝም? ምኑን ነው የማምንሽ? ልጁ እየተናገረ ያለው ነገር እኮ በሙሉ እውነት ነው። እሱ በእውነት ነው። ታዲያ ግን ደግሞ እውነት አይደለም። ያወራው ነገር ነው ውሸት አይደለም። እሺ ታዲያ ቆይ ምኑ ነው ውሸቱ? ውሸቱማ እኔ እና እሱ ፍቅረኛሞች አልነበርንም። ማሂ ግን ደህና ነሽ አይደለ? እኔማ ደህና ነኝ፣ ግን በህልሜ አይደለም አይደል? ኧረ እባክሽ አይ ቲንክ ማሂ ብቻሽን ሆነሽ ማሰብ ሳይኖርብሽ አይቀርም። እኔ ግን በቃ ልጅ ወዴት ነው? እኔ እንጃ፣ ግን ማውሎሽ አንድ ነገር ቢኖር በጣም ደብሮኛል። የምርህን ነው ሉሌ? አዎ ማሂ፣ ባይገርምሽ እንደማላቅሽና ሌሎች ብዙ ነገሮች እንደደበቅሽኝ ያክል የተሰማኝ። ለማንኛውም ቻው። ቆይ ምንድን ነው እየተፈጠረ ያለው? አዎ በህልሜ አይደለም። ቆይ ምንድን ነው ነገሩ? አዩ ሚሽኑ እንዴት ነበር? በሚገባ ትወጥቻለሁ። በጣም ጥሩ። ስለዚህ እኮ ነው አምኜ ሚሽን ለአንተ የሰጠሁት። ግን ልጅቷን ስትያት እንዴት እንደምታሳዝን እንዴት? በቃ የሆነ ሙት ነው የምልህ። የገንዘብ ጉዳይ ስለሆነብኝ ነው እንጂ ልጅቷ በቃ የሆነ አንጀት የሚበላ ነገር አላት። ታውቃለህ? ትሰማኛለህ ዩባ? ከስራ ውጭ የምንፈል ብታደርግ ምን ቆዳን ገፍፌ ነው የከበሮ መወጠሪያ የማደርገው። እንዴ አሬውን የሚልሽ ነው። እዮባ እኮ ነኝ። ከስራ ውጭ ወደ ውጭ ታውቃለህ? ይሻላል። ስማ ቆይ ግን እሱ እንዴት ነበር? ሉሌ ነው? ሉሌ አረ ከጠበቅነው በላይ ነበር አክት ሲያደርግ የነበረው። ምን ነው በጣም ደነገጠኝ። የሌለ ጓ ሲልባት ነበር። በቃ የሆነ የድሮ አባወራ ነው የሚመስለኝ እያለ። ይመችው። እሺ ታዲያ አሁን ካሁን በኋላ ምን ይመስላል? ይኸውልህ ዮባ፣ ነገሮቹ ባሰብናቸው መልኩ የሚሄዱ ከሆነ እመኔ ሁለቱ በቅርቡ ይጣላሉ። እስኪ የሚሆነውን እናያለን። ቆይ ግን ልጁን ታውቂዋለሽ? ጭራሽ አላውቀውም። እህና ማን ነው በዚህ ልክ ስላንቺ ይሞላው? እኔም ግራ የገባኝ ነገር እኮ እሱ ነው። ብታይ ስለ እኔ ሲያወራ አንድ እንኳን አልሆነሽ። ስለ ቤተሰቦቼ፣ ስለ ጓደኞቼ፣ ኢቭን ስለ ሜሪ ቦይፍሬንድ እንኳን ያውቃል። እንደዛ ከሆነማ ይሄ ልጅ ወይ ዩኒቨርሲቲ ያቅሻል ወይ ደግሞ የሆነ ሰው ስላንቺ ሞልቶታል ማለት ነው። እሷ ምንድን ነው የሚሻለው? መጀመሪያ ተረጋጊ፣ ከዛ የሆነ ነገር እናስባለን። እንዴት ልረጋጋ ሜሪ? ሉሌን እኮ ብታየው ሁሉ ነገሩ ባንዴ ነው የተቀየረብኝ። ቆይ ልጁን አምኖት ከአንቺ ጋር ተጣላ ማለት ነው? እስኪ በሱ ቦታ ሆነሽ አስቢ። ስለ እኔ አሁን ሁሉ ነገር እየሰማ እኔ ልጁን አላውቀውም ስል ምን ሊያስብ ይችላል? ልክ ነሽ፣ በጣም ግራ ያጋባል። በጣም በእናትሽ አሁን ንገሪኝ፣ ምን ላድርግ? እኔ የምለው ነገሩ ከተፈጠረ በኋላ አልደወልሽለት? ደውዬ ነበር። እሱ ግን ስልኩን አያነሳም። ምን ነው? ምን ላድርግ?
ደጋግሜ ሞክሬለታለሁ ግን አያነሳም። ድሮም ድሮ ነው። አሁን ይሄ ነገር ሲጨምርበት ሌላ ታሪክ እያወሳሰበ ነው። ወይኔ እድሌ። እሺ ልጁን እንኳን አግኝተን እናናገር ብንል የት ብለን ነው የምናገኘው? ወይዳ ምኑ እሳት አቀጣጠል ተብሎ የተላከ ሰይጣን ነው በእናትሽ። እኔ ምንም ሊገባኝ አልቻለም። እስኪ ለሉሊ አንቺ ደውይለትና የሚለውን ስማ። እሺ ደውል። ሄሎ ሜላት። ሉሊ እንዴት ነህ? አለሁልሽ። በእርግጠኝነት ማደር አንቺ ጋር መታረቅ። አዎ ሉሊ ማደር እኔ ጋር ናት። የተፈጠረውንም ነገር ነግራኛለች እና በጣም ተጨንቃለች። እውነት ለመናገር በጣም ነው ያዘንኩት። ማህደር በዚህ ልክ ነው የደብቁትናል ብዬ ነው ማስበላ። ሉሊ በእናትህ ተረዳት። ማህደር አንተ ምንም አልደበቀችም። ታይሜሉ ልጁ እኮ እንዳለ የተናገራቸው ነገሮች ምንም ውሸት የላቸው። እሱ እኮ ገብቶኛል። ታውቂያለሽ አይኗን አስታስቷሽ በጣም ይገባል። እኔ እርግጠኛ ነኝ ማህደር ምንም አልዋሸችም። እንደዚህ የምትሆን ለማረጋገጥ ግን በእናትሽ እሺ አታናግራትም? አሁን ጥሩ ስሜት ላይ ስለሆንኩኝ ምንም ባላናገራት ደስ ይለኛል። ቻው። እሷ ምንድን ነው ማድረግ ያለብኝ? ማድረግ ያለብሽ አንድ ነገር ብቻ ነው። ምንድን ነው እሱ? መረጋጋት ብቻ። ከዛ የሚሆነውን ነገር አብረን እንወስናለን። ድል ምንድን ነው የሚሻለኝ? ቆይ እንደውም ለምን ዮኒን አግኝተሽ አታዋሪው? በእናትሽ አብረን ሆነን እናዋራ። ማሂ የሆነች ሲቪ ማስገባባ ቦታ ስላለችኝ አሁን ብሄድ ይሻላል። ባይሆን ስመለስ አብረን እናወራዋለን። እሺ በቃ እናት ይሳቅ። ኧረ ቆይ ዊሽን እኮ እንዴት ነበረ ግን? ኧረ በእናትህ በሚገባ ነው የተወጣው። ነግሬህ ነበር እኮ እዮባ ከዚህ በላይ መወጣት ይችላል። ዮኒ አነጋገሩን እኮ ብታየው አስጠነተ ነው የሚናገር ሲሆን በቃላ ከዚህ በፊት አብራት ይኖረ ነው ይመስል። ነግሬሻለሁ እኮ ብራዘር። ደግሞ አንቺ ጭውቲውን በደንብ እንዳሰመርሹ ነግሮኛል። የፈለገ ቢሆን ግን ከሱ አልበልጥም። ቆይ ግን እሷ ምን ተሰማት? ድብልቅልቅ ነው ያለባት ስትል እዮብን ስታየው ጭራሽ አታውቀው። የሚያወራው ነገር እንዳለ ደግሞ እውነት ሆነባት። በጣም ነው ግራ የተጋባችው። የሆነ ታይም ላይ ራሱ በህልሜ ነው እንዴ እስከ ማለት ራሱ ደርሳ ነበር። በነገራችን ላይ እውነቷን እኮ ነው። በህልሜ ነው እንደሚያስብል ነገር ነው የገጠማት። በጣም ቆይ ግን ከዛ በኋላ በምን ተፋታችሁ? ያው እንዳወራ ነው ጓገጭ ብዬ ተፋቷት። ግን ወደ አንተ እየመጣውን በሚል አስደውላልኝ ነበር እና ምን አልካት? ልቤ እንደተሰበረና በጣም እንዳዘንኩኝ ነገርኳት። እና ደግሞ እባክሽ ተይኝ አልኳት። ሉሌ ሙት፣ ይሄ ግፍ ግን አንድ ቀን ዋጋ ያስከፍላል። ዮኒ ፕሊስ በቃ እንደሱ አበለኝ። ይሄን እያደረኩ ያለሁት እኮ ለእሷ በማሰብ አይደል እንዴ? ይሁንልህ። ግን አንድ ነገር ልጠይቅህ። ይቻላል? ምንድን ነው እሱ? እሷ ስትደነግጥና ግራ ስትጋባ ምን ተሰማ? አልደብቅህ፣ በጣም አሳዝናኛለች። ለምን? በማታውቀው ነገር የሆነ ጭንቀት ውስጥ ያስገባት ነው መሰለኝ። እስኪ ይሁን አለ ጣሊያ። ቆይ ከዚህ በኋላ ታዲያ ምን የሚሆን ይመስላል? አላውቅም። በቃ ግን ለሆነ ጥቂት ጊዜ ብትጎዳ ነው። ከዛ ይህን ቀን ታልፈዋለች። እስኪ እንግዲህ እናያለን። ባይሆን ለአንተ መደወሏ ስለማይቀር ምን ማለት እንዳለባት አይጠፋም። ለእሷ ታስብ፣ ችግር የለውም።
ዮኒ በእናትህ አንተ እንኳን ተረዳኝ። እኔ ልጁን ያለ ዛሬ አይቼው አላውቅም። ማሂ እኔ እኮ ሳልረዳሽ ቀርቼ አይደለም፣ ግን እኔ ብረዳሽ ምን እፈይድልሻለሁ? በደንብ ነው የምትፈይድልኝ። ምንድን ነው የምፈይደው? ቢያንስ እንኳን ልጁን እንደማላውቀው ሄደህ ለሉሌ ትነግረዋለህ። ግን እኮ ደግሞ ልዑል እኔን አያምነኝም። እሺ ምን አባቴ ላድርግ? እኔ እንጃ ማሂ፣ እኔ ምንም ሊገባኝ አልቻለም። አይነት ዕዳ ውስጥ ነው የገባሁት። በፈጣሪ ማሂ እስቲ ቆም ብለሽ ለማሰብ ሞክሪ። ይህን ልጅ በጭራሽ አታውቂውም? ዮኒ ምን ሆነሃል? እኔ ልጅ ያለ ዛሬ አይቼው አላውቅም። እንደዛ ከሆነ ታዲያ ሁሉ ነገር ስላንቺ እንዴት ሊያውቅ ቻለ? እኔም እኮ እንግዲህ የሆነብኝ ሀሳብ ነው። ምን አይነት የተወሳሰበ ታሪክ ነው በፈጣሪ። ቆይ ልጁን አግኝተን እንጠይቀው ብንል እንኳን ከየት ነው የምናገኘው? አላውቅም። ቆይ ስልኩ የለሽም? አንተም አለ እንዴ? ይሄ ልጅ ያለ ዛሬ አይቼው አላውቅም ያልኩ ስለምን ስልክ ነው የምታወራው? ማሂ ይቅርታ፣ ዝም ብዬ የማወራው ሳጣ እኮ ነው እየዘበረኩ ያለሁት። ፕሊስ እርዳኝ። ቆይ ምን ልርዳሽ? አንድ እንኳን ልዑልን አግኝቼው እንዳስረዳው እርዳኝ። እኔ የምችለውን አድርጋለሁ፣ ግን ሉሌ ባለበት ሁኔታውን በጭራሽ የሚሰማሽ አይመስለኝም። እሺ እሱ እንዳምነኝ ምንድን ነው ማድረግ ያለብኝ? ያለን አማራጭ አንድ ብቻ ነው፣ ግን ደግሞ እሱም በጣም ከባድ ነው። ንገረኝ እስኪ፣ ምን አይነት አማራጭ ነው የታየክ? ምናልባት ልጁን አግኝተ ነው የት እንደሚያውቁሽና ምን እንደሚፈልግ መጠየቅ። እሺ እሱና ድብ ብንል የት ብለን ነው የምናገኘው? ቆይ ስትተዋወቁ ስሙን ማን ነበር ያለሽ? እዮባ? አዎ እዮብ። ታውቀዋለህ? አሬ ታውቃለሁ ብለሽ ነው። ቆይ ግን ሉሌ አንድ ጥያቄ መጠየቅ እችላለሁ? ትችላለህ። ለምንድን ነው ልትለያያት የፈለግከው? ለእሷ ያለኝ ፍቅር ስላለቀ። ምን? ለእሱ ያለኝ ፍቅር ስላለቀ ነው ያልከው? አዎ። ምን ነው ገረመ? የገረመኝማ የሰው ፍቅር ያልቃል ብዬ አንድን ቀን አስቤ ስለማላውቅ። እንዴት ያልቅ? እንዴት ያልቃል? እስኪ አንተ አስረዳኝ። እሺ በአጭር ምሳሌ ላስረዳ። ቀጥል፣ እየሰማሁህ ነው። አንድ ባለ ትዳሮች ከመጋባታቸው በፊት ፍቅረኛሞች እያሉ ልነጠፍልሽ፣ ልጎዝጎዝልሽ ይላታል። ከዛ በኋላ ተጋብተው አብረው መኖር ከጀመሩ በኋላ አንዴ በካልቹ፣ አንዴ በጠረባ፣ አንዴ በጥፊ ብላት ለምን ይመስላል? ኧረ እኔ እንጃ። እስኪ አንተ ንገረኝ፣ ለምንድን ነው? አየህ እኔና ማህደርም እዚህ ደረጃ ላይ ሳንደርስ ነው እንድንቋጨው የፈለኩት። ግን እኮ እሷ ተወድህ ይሆናል። እንደምትወደኝ አውቃለሁ። እንደዚህ የማደርገው ለእሷ አስቤላት ነው። እንዴ ለእሷ ብዬ ነው ስትል? አዎ ለእሷ አስቤ። በቃ ከዚህ በላይ ለእሷ ፍቅር ስሜት ከሌለ ሰው ጋር ጊዜ ማባከን የለባትም። እናማ የግድ ከኔ ጋር ተለያይታ ሌላ ሰው ቀርበ ከሚያፈቅራት ሰው ጋር መሆን አለባት። ያ ካልሆነ ነገር እፈራለሁ። ግን እኮ ከአንተ መለየቱ ሊጎዳት እንደሚችል ማሰብ አለብን። እዮብ ምን መሰለሽ፣ ከበጣም መጥፎ ይሻላል። ኧረ እኔ ምንም አልገባኝም። ከማህደር ጋር ለረዥም ጊዜ አብረን ብቆይና ብንል ላይ በጣም ትጎዳለች። እሺ ግን አሁን ባለንበት ሁኔታ ብንል ላይ ትጎዳለች። ጉዳቱ ግን የሚሆነው በመጠኑ። ስለዚህ አሁን አንተ እየተለያት ያለው ለእሱ አስበህ ነው ማለት ነው? ልዑልሙት በጣም እርኩስ ሆነሽ፣ በጣም ዮኒ፣ አንተ ረጋ ብለህ ለማሰብ ሞክር እንጂ የሆነ መንገድ አታውቅም። በእርግጠኝነት ምናልባት አብሮች ተምሮ ከሆነ ፌስቡክ ላይ ብንፈልግ የምናውቀው አይመስለኝም። ጎሽ፣ እንደዚህ ተስፋ የሚሰጥ ነገር ንገረኝ እንጂ ቀኑ በአንድ የጨለመብኛል። እንዴ ማይ፣ ደግሞ ስለምን መጨለም ነው የምታወሪው?
ላድርግ ብለህ ነው? ሉሊን በጣም ስለማፈቅረው ጨነቀኝ። ይኸውልሽ ማይ፣ መጨነቅ መፍትሄ አይሆንም። እሺ አሁን አንቺ ወደ ቤት ግቢና እረፍት አድርጊ። ከዛ ምናልባት አብሮሽ የተማሩ ጓደኞች ካሉ እነሱ ጋርም ጠይቂያቸው። እሺ ጠይቃቸዋለሁ። ዮኒ ያደራ ችላ እንዳትሎሽ። አታስቢ ማይ፣ በጭራሽ ችላ አልለውም። አንቺም ወደ ቤት ግቢ፣ እኔ መሄድ ይኖርብኛል። ወይ ሉሌ፣ ምን አዲስ ነገር አለ? ማሂን አግኝቻት ነበር እና ምን አለች? በጣም ተጨንቃለች። ይሄ እኮ ሊሆን እንደሚችል ይታወቃል። ሉሌ፣ ሁኔታዋ ግን ከጠበቅነው በላይ ነው። የምርህን ነው? አዎ የምሬን ነው። እሺ እና በምን ተፋታችሁ? በቃ ለጓደኞች ደውይ፣ እኔም በፌስቡክ እየባ እያልኩ እፈልግልሻለሁ ብዬ ተፋተዋት። አይ አሪፍ ዮኒ። ወይ ሉሌ፣ ከዚህ በኋላ እንዳትገኛትሽ። እንዴ ለምን? ምክንያቱም ቶሎ እንድትወስድ ስለማፈልግ። እሺ አንተ እንዳልክ። በቃ አሁን ስለምቸኩል ስልኩን መዝጋት ነው። እሺ ቻው። አለቃ፣ ሚሽኑ ተሳክቷል። መልካም ቀን። እኔ የምልህ ሉሌ፣ ቆይ በጣም ብዙ አማራጮች እያሉ እንዴት በዚህ መልኩ ልትለያያት ፈለግ? ምክንያቱም ብዙ አማራጮች ሞክር ሊሰማኝ ስላልቻለ። እስኪ ንገረኝ፣ ምን ምን ሞክራል? ለምሳሌ ከሷ ውጭ ከሌላ ሴት ጋር ድሬ አንድ አለጋ ላይ እንድታይን አድርጌያለሁ። እና ምን አለች? መጠጥ አሳስቶ ነው እንጂ አንተ በንጹህ ልብ እኔ ላይ እንደዛ ተደርግላት አለቀች። ልዑል ግን የምርህን ነው? አትገርምህም? እሺ ሌላስ ምን አድርገህ ታውቃለህ? በጣም ብዙ ነገሮችን አድርጌያታለሁ። ግን ታውቃለህ፣ እሷ ይቅርታ አድርጋልኝ ፍቅሯን ማዳን እንጂ ለቅጽበት ከእኔ ጋር መለየት አታስብ። አንተም ምን አይነት ሴት ናት በእናትህ? የሆነች መንቻካ ልበልህ። እና እሷን ጥፋተኛ አድርጎ መለየቱን የፈለግከው ሌላ አማራጭ አጥተህ ነው? አዎ፣ እሷን ጥፋተኛ ካላረኳት ሌላ ምንም ምርጫ የለውም። አሁን ገባኝ። በጣም አሪፍ። ስለዚህ አሁን ማስጠላን ነገር በደንብ ተሸመደድና እንደ ድሮ ፍቅረኛው አክት እያደረግ እኔና እሷ አብረን ስንሆን ትመጣና ትቀደዳለህ ማለት ነው። ግን እኮ የቀድሞ ፍቅረኛዋ ታሪክ ያለፈ ታሪክ ስለሆነ ያን ያህል ለጸብ ይዳርጋል ብለህ ነው? እሷ ከዚህ በፊት ፍቅረኛ እንዳላት አልነገረችኝ። ታዲያ ድብቅ መሆን አያጣላም ብለህ ታስባለህ? እሱ እንግዲህ ያው እንደ ሰውየው ማንነት ይወሰናል። እኔ ግን ትንሽዬ ነገር ስለሆነ እየፈለግኩ ያለሁት ከእሷ ጋር ለመለያየት በጣም በቂ ነው። ግን በእውነት በጣም ትገርማለህ። እየተገናኘ ነው ለስራ እንጂ ልንገማመት አይመስለኝም። አዎ እሱ ላይ ትክክል ነህ። እና ለዚህ ስራ ስንት ነው የምከፍለኝ? ስለ ዋጋው ከዮኒ ጋር ላወራችሁ? እሱ ስራ እንዳለ ብቻ ነው የነገረኝ። ስለ መላ እንኳን አላወራንም። ከሆነ ጥሩ። ታዲያ ስንት ልክፈል? ስንት ትከፍለኛለህ መሰለህ? ወይኔ ዩባ፣ ቆይ ምንድን ነው ያደረኩት? ቆይ ልጅቷ በዚህ ልክ ለምንድን ነው ያሳዘነች? ያበጠው ይፈንዳ። ደውዬማ